ኢትዮጵያ ከመሄዳችሁ በፊት ማድረግ ያለባችሁ በተለይ አረቦች እናንተ የሚፈልጓችሁ ከሆነ በኮንትራት የሚሰሩ ልጆች ማለት ነው። ምንድነው ማድረግ ያለባችሁ? እንደው ከዛ አስተካክያለሁ ስደት ይበቀኛል ብትሉም እንኳን የሚሆነው ስለማይታወቅ እንመጣለን ብላችሁ ብትሄዱ ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ልጆች አይ ቤት ሰርቻለሁ የሆነ ነገር አድርጋለሁ በቃኝ እንግዲህ በኋላ ስደት የመጨረሻ ነው ብለው ከዛ ይሄዱና ከዛ ከሄዱ በኋላ የሚገጥማቸው ነገር ምንድነው? እንደጠበቁት አያገኙትም። ቤት ሰራላችሁ ተባሉት ቤቱ ላያልቅ ይችላል። ብቻ ሆነ ነገር ብር ደግሞ ዘናል ነው ደግሞ ያት ብር ደግሞ አጥሰው ሊጠብቋቸው ይችላሉና መመለስ ሲፈልጉ ምንድነው እንደ አዲስ የሚመጡ ልጆች አሉ። እንደ አዲስ ሲመጡ ደሞዛቸው ራሱ ልክ እንደ አዲሶች ማለት ነው። ምክንያቱም ረጅም አመት የሰራች የአረብ ሀገር ሴትና አዲስ የሚመጣ ደሞዟ አንድ አይደለም። ስለዚህ ደሞዛቸው ልክ እንደ አዲስ ነው። እንደ አዲስ ቋንቋ እንደማይችሉ ሙያ እንደማይችሉ እንደሚከፈላቸው ደሞዝ ነው የሚከፈላቸው። ለምሳሌ አይደል ረጅም አመት የሰራች ልጅ 1200 የሚከፈላት ከሆነ አንዳንድ ቤትም ደግሞ 1000 እስከ 5 የሚከፈላቸው ልጆች አሉ። ታውቃላችሁ አይደለ? ረጅም አመት ሰሩ እንደም ሰዎች ተባረክ ይሆንላችሁ ማለት ነው። ለምሳሌ 1500 የሚሰሩ ልጆች ኢትዮጵያ በቃም ብለው ተገቡ በኋላ ኢትዮጵያ ላይ ወደዚህ ሲመለሱ ለምሳሌ የሚከፈላቸው ወይ 1000 ብር ሊሆን ይችላል ወይ 800 ሊሆን ይችላል። ለምሳሌ አሁን ሳውዲ አረቢያ ይመስለኛል አዲስ ቋንቋ ለማይችሉ 800 ሪያል ይመስለኛል አይደለም። ስለዚህ እንደዛ የሆነች ብዙዎቻችሁ ሞራላችሁ እየወደቀባችሁ ስለሆነ የሚሆነው ስለማይታወቅ ኢትዮጵያ ከገባችሁ ከመግባታችሁ በፊት እንመለሳለን ብላችሁ አረቦችን ብትሄዱ ጥሩ ነው። ካልተሆነ ስለመመለስ ስለሚቻል ማለት ነው። በተለይ እንዳልኳችሁ ደህና ደሞዝ የሚከፍላችሁ ከሆነ እንመጣለን ብላችሁ ብትሄዱ 10 አመትም ሰርተሽ ይሁን 15 አመት ሰርተሽ ይሁን ምክንያቱም እናንተ ሄዳችሁ እስካላያችሁ ድረስ ከዛ ይጨረስላችሁ ቤቱ በስርዓት ተጨርሶ ይሁን በስርዓት አልተጨረሰ ይሁን አካውንታችሁ ብር አስቀምጠውላችሁ አታውቁትም። አለ ሊሏችሁ ይችላል። ስትሄዱ ግን ውሸት ሊሆን ይችላል። ብዙዎቻችሁ እያለቀሳችሁ ነው። የሌላው ነገር ደግሞ ጠፍታችሁ የምትሰሩ ልጆች ኢትዮጵያ ስትገቡ ለመመለስ በህጋዊ መንገድ የምትፈልጉ ልጆች አላችሁ። ለምሳሌ አዩይቱን አይታችኋት አይደለ? አዩይቱ ሳውዲ አረቢያ ለረጅም አመት የነበረች ናት። በቅድሚያ ስትል በህጋዊ መንገድ ነበር የሄደችው። ከዛ በኋላ ግን ጠፋች። ጠፍታ ስትሰራ ቆይታ ከዛ ሀገሯን ገባች። ሰዎች ካንስል አድርገውባት ነበር። ካንስል ምንድነው? ለ3 አመት ወደ ሳውዲ አረቢያ እንዳትገባ ማለት ነው። ግን ኢትዮጵያ ደላላዮች ሆዳሞች ስለነበሩ ምንድነው 2 አመት ከ6 ወር ከቆየች በኋላ አግብታ ከወለደች በኋላ መመለስ ስትፈልግ ልክ ፓስፖርቷ ምናምን ተተቀበላት በኋላ ቪዛ ሰርቶ አመጣላት። ሳውዲ አረቢያ ግን ከሄደች በኋላ ሪፖርት ላይ ግን ማቆያ ቦታ አቆይተው ወደ ሀገሯ መልሰዋታል። ስንቱን ወጪ ወጣ። የቤት እቃ ሁሉ ሽጣ እንደምትለው ከሆነ ማለት ነው ወደ አረብ ሀገር ለመሄጃ ለደላላ የምትከፍለው ማለት ነው። ስለዚህ ለምንድን ነው ለምሳሌ የሀገሪቱ ህግ ለ3 አመት ከሆነ ወደ ሌላ ሀገር ከተቻለ ለምንድን ወደ ሌላ ሀገር ማትሄዱ? ለምን ብራችሁን ትከስራላችሁ? ለምንድን ነው ከሆነ በኋላ የምታለቅሱት? ስለዚህ ከሆነ በኋላ ከማልቀስ ይልቅ ሳይሆን መጠንቀቅ ትችላላችሁ። ለምሳሌ ምን ዘራችሁ አሪፍ የሚባል ሀገር ላይ ኳታር አለ፣ ኩዌት አለች። ኩዌት እንደውም አንደኛ ነው ከዓለማት ሀገር መስለኛል። ባህሬን አለላችሁ። በርግጥ ዱባይም አለ። ስራ ብዙዎቻችሁ የለም ትላላችሁ እንጂ ለምሳሌ እነዚህ 2 ሀገሮች ወይም 3 ሀገሮች የሚቻል ከሆነ ኩዌት፣ ኳታር፣ ባህሬን በጣም አሪፍ ሀገር ነው። አሪፍ የሚባል ሀገር በተለይ ኳታር ያላችሁ ልጆች ታውቁታላችሁ። ቋንቋ የሚችል መግባት ይቻላል እያላችሁ ስለዚህ ቋንቋ ስለምችሉ ወደዛ ሀገር ሂዱ። ምን ዛሬያቸውም አሪፍ ስለሆነ ማለት ነው። እንትን ግን አልመክራችሁም። ብሔሮች የምትሄዱ ልጆች ግን አትዱ። እኔ ብዙ ጊዜ አሁን እየሰማሁት ያለ ረጅም አመት የተቀመጡ ልጆች ራሱ ወደ ኢትዮጵያ ሲልኩ ደሞዛቸውን 20 ምናምን ሺህ ብር እያሉ ነው። ስለዚህ ቢያንስ 30 ሺህ ብር መግባት አለበት ደሞዛችሁ። አሁን ምን ዛሬ እንዳውቃታችሁ እንዴት እንዳደገ። ስለዚህ ብሔሮች አትዱ። ከተቻለ ምንዛሪያችሁ አሪፍ ስለሆነ ኩዌት ካልተቻለ ኳታር ካልተቻለ ባህሬን እነዚህ 3 ሀገሮች ላይ ለመሄድ ሞክሩ።
ዱባይ መጥፎ ነው አይደለም፣ ግን ስራ የለም ስለሚባል ነው እንጂ ምንዛሬያቸው አሪፍ ነው። ግን ስራ ከሌለ ደግሞ ስራ ማታገኙ ከሆነ እነዚህ 3 ሀገሮች ግን እንደምንም ብላችሁ ለመሄድ ሞክሩ። ሳውዲም አለ። እኔ ሳውዲ አረቢያ እኔ እንጃ ነው ውስጤም አይወድም፣ ለምን እንደሆነ አላውቅም። ብዙ አገር ምንድነው አረባ ዜጎቻችን ሲያሰቃዩ ስለማያቸው እውነቴን ነው የማያቸው ሳውዲ አረቢያ ሄዱ እያል መክራቸው እንዴ የፈለገውን ያክል ብር ቢከፈል ማለት ነው። ለምሳሌ ታውቁታላችሁ ፌስታል ለሰው ሰውነታችሁ ተላልጦ ምናምን እየቀጧችሁ አይታችሁታል። ለማንኛውም ሌላችሁ የፈለኩት ዛሬ ምንድነው ከሀገር ስትወጡና ስትገቡ ተጠንቀቁ። አንድ ለመውጣት ስታስቡ ቤት ሰርቻለሁ ብር አለኝ ምናምን ብላችሁ አይ በቃን ስደት አንመለስባችሁ ካንስል አድርጋችሁ ወይም ደግሞ ሰዎችን አልመጣም ብላችሁ እነሱ ካንስል ያደርጉባችኋል። ብዙ ጊዜ አሁን አረቦች እኔ አሁን ማየው ነገር አለ እነሱ እንዳይገቡ ካንስል ያደርጉታል። ምንም ከነሱ ጋር የሚያገናኘው ነገር የለም። ኮንትራት ሰርታ ልክ እሱ አልመጣም በቀኝ ስትላችሁ ይከነስሉታል። ከነሰሉት ማለት ደግሞ እንግዲህ እንደሰሞት ከሆነ ሳውዲ አረቢያ ለ3 አመት ነው ሲባል ሰምቻለሁ። እኔ ያለሁበት ሀገር ደግሞ ለ2 አመት ሲባል ሰምቻለሁ። እንግዲህ አላውቅም እንደ ሀገሩ ህግ ሊለያይ ይችላል። ያም ሆነ ግን ካንስል ከተደረጋችሁ ለስንት አመት እንደሆነ ቸክ አድርጉ። ከዛ በኋላ እናንተ ኢትዮጵያ ስንት አመት የተቀመጣችሁ ለምን 1 ወር እንኳን አይቀራት ያችን 1 ወር አሳልፋችሁ ፕሮሰስ ጀምሩ። ከዚህ ሪፖርት ላይ አይታችኋታል፣ ነግሬያችኋለሁ። አዩይቱ ተመልሳለች። እንደውም ማመልሳው ራሱ ተመስገን ነው። እዛ መቆያ ቦታ ላይ ዝግቱ አላት ማስቀመጣችሁ። እውነቴን ነው የምላችሁ። ስለዚህ ለምን እንደዚህ ትሆናላችሁ? እውነቴን ነው። ስለዚህ ተጠንቀቁ፣ በጣም አስቡበት። እኛ መቼም ስደትን አንድ ጊዜ ካየነው በኋላ የሚሳካላችሁ ልጆች በጣት የሚቆጠሩ ልጆች ናቸው። እስቲ ከስደት የተመሳው የምታያቸው እነ ተንቢት እነ ሳባ እነዚህ የመሳሰሉ ልጆች ናቸው ከስደት ወጣው ዛሬ ኢትዮጵያ ላይ የተሻለ ህይወት ከራሳቸው አልፎ ለሌሎችም የሰው ቀጥረው የሚያሰሩ የሰው ምንድነው ለሰዎች ስራ የመፍጠር ራሱ የቻሉ ጀግናዎች እነዚህና የተወሰነ ልጆች ቢኖሩ ነው። የተበቀራው ግን ምንድነው ውሃ ወሰድ ውሃ አምጣን የሚባለው ልክ እንደዛ ላይፍ እየሆነ ነው ልጆቻችን። ስለዚህ አትተማመኑ ልላችሁ ፈልጌ ነው። ኢትዮጵያ ከመሄዳችሁ በፊት ይሄን ማወቅ አለባችሁ። ሄዳችሁ ቸክ አድርጉት እናንተ እንጂ አረቦች አንመጣም አትበሏችሁ። የሚፈጠረው ነገር አታውቁትም። እውነቴን ነው የምላችሁ። የኢትዮጵያ ሰው ብር ያስቀምጥልኛል፣ የኢትዮጵያ ሰው ቤቱን በስራ ሰርቶተኛ ምናምን ብላችሁ እንዳታስቡ። ብዙ ነገር እያየን ነው። ቆርቆሮ ተቆሞ እንጨት አቆመው ብዙ ነገር አይቻቻል። ብዙ ወጥቶ ይገለቀሱ እንደሆነ 10 ምናምን አመት ሰርተው ቤት ተሰራላችሁ ተብለው እኔ በጣም ነው የሚገርማችሁ። እንጨትና ቆርቆሮ ብቻ የተወሰነ ጭቃ ቀባቀባ አድርገው ማለት ነው። አንዳንዶች አቅም ያላቸው ልጆች ሄደው አፍርሰው ያሰሩ ልጆች አሉ። አንዳንዶች ደግሞ ምንም ማድረግ ሳይችሉ ያችን ጥግን ያዳስደረጉ ሰዎች አሉ። ስለዚህ ምን ልላችሁ ፈልጌ ነው ኢትዮጵያ ላይ ከመሄዳችሁ በፊት ማስተካከል ያለባችሁን ነገር አስተካክሉ ስላችሁ ምንድነው ከዛ ሂዳችሁ እናንተ ራሳችሁ ባይናችሁ እዩት በደንብ። ያዛችሁት ብርስ ይበቃችኋል ወይ? የሆነ ስራ ፈጥራችሁ እንኳን እውነቴን ነው የምላችሁ ትርፋማ እስከምትሆኑ ድረስ አረቦችን ሲደውሉላችሁ እንመጣለን በሏችሁ። ብዙዎቻችሁ ስለምትቸገሩ ስለማያችሁ ነው። ብዙዎቻችሁ ስለምታለቅሱ ስለማያችሁ ነው። ይሄ ከመፈጠሩ በፊት እናንተ ማስተካከል ያለባችሁ ነገር ስላለ ይሄን አውቃችሁ መውጣት አለባችሁ። ታገር ስትወጡ አንድ ታገር ስትወጡ ምንድን ያልኳችሁ አረቦችን እንመለሳለን ብላችሁ ሂዱ። ሁለት ደግሞ ጠፍታችሁ ኮንትራክት ስትሰሩ ኖራችሁ ከዛ ጠፍታችሁ ሰርታችሁ ወደ ሀገራችሁ የገባችሁ ካንስል ተደርጎባችሁ ስለሆነ ስንት አመት ለሀገሪቱ የሀገሪቱ 3 አመት ነው 2 አመት ነው። ይህን ቸክ አድርጋችሁ ያችን አመት ሳትሞላ ቪዛ እንኳን ቢመጣላችሁ እንዳትንቀሳቀሱ። እንዳልኳችሁ አዩቱ ላይ የት የመልሷት ሳውዲ አረቢያ ሪፖርት ላይ ነው የመለሷት። አያችሁት?